እያጠበብክ አይነን ሴቷ ወንዱ እንቁርቲ ወንዱ እንቁርቲ ጋይስ አይኑን ያጠባል፣ አይኑን ያሰፋል፣ መነጽሩን ከፍ ያደርጋል። ምን አድርጊ ነው ብትለኝ ምን አድርጊ ነው ብትለኝ ሂድ ነገርኩክ ለልጆችክ አባቱን ማለት ስድብ አይደለም። ልጆቼ ነግታለች ነው ያልከው። እኔ ባለጌ አይደለሁም። ልጅ አለክ ለልጆች ጊዜ ስጥ ማለት መሳደብ ከመሰለክ አባቱን እያልኩ ነው። ትርፍ ጊዜን ረጅም መንገድ ነርተ የምትመጣውን ታይም ስራን ሰርተ የምትመጣበትን እረፍት ሰዓትን ኢንጆይ አድርግ ከልጆች ጋር። ከኔ ያሾ ጋር እያልክ መልስ አትመልስ እያልኩክ ነው። ስድብ አይደለም። ስድብ ከሆነ ደግሞ ማን ገዶኝ ቀላል አጠጣለሁ እንዴ? አንተ ቅቤ ነው እንዴ የምትቀበኝ? እኔ በመሬት ማህበር ተደራጅቼ ምናምን ምን እንዳስገባው ምናምን እሱን ሂድና ለሚሰሙ ነው ታዲያ። እኔ ምን አገባኝ? እኔ መሬት እንትን ውስጥ ሰሪ አይደለሁ። ምን አገባኝ? ሚዲያ ላይ መሰለኝ የተገናኘ ነው። ሚዲያ ላይ መሰለኝ የተገጣጠም ነው። ምን አባ መሬት ማህበር መሬት ሽጠው መሬት ደላሎች ምን አገባኝ? እኔ የፖሊስ አካል ነኝ እንዴ? ምን አገባኝ? ሚዲያ ላይ ቁጭ ብለህ ሊያሾ ብለህ ቪዲዮ ከሰራክ በሚገባኝ ልክ መልስልሃለሁ። ስሜን እስከጠራ ድረስ ማለት ነው። ይሄን ማወቅ አለብክ። በተቀረ አትከክ። ከዚህ በኋላ ሴቶች ወይኔ እንትናዬ ምናምን የሚሉ ባል የጠማቸው ድንገት ባል ትሆናለህ ብለው ያሰቡ ሊሆኑ ይችላሉ። ግን ባል አትሆኑም። ችግሩ እሱ ነው። ባል አትሆኑም። 3-4 ሚስት አግብተህ የፈታ ወንድ ከዚህ በኋላ ባል ትሆናለህ ብለው የሚያስብ። በነገራችን ላይ አንድ ነገር ነገራችሁ የሀገሬ ልጆች፣ አሜሪካ ሀገር ሴቶች፣ እዛ የሚኖሩ ሴቶች